በዛሬው የፓርላማ ውሎ ላይ እጅግ አስገራሚና አስደናቂ የሆነ ክስተት ተስተውሏል ማለት ነው። በዚህም እንግዲህ የፓርላማ አባሉ አቶ መሐመድ አህመድ ማለት ነው ለጠቅላይ ሚኒስትር ዶክተር አብይ አህመድ ከመቀመጫችን ተነስተን እናጨብጭብ የሚል መልእክታቸውን አስተላልፈዋል። ቪዲዮውን አብረን እንመልከት። ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ።